ክብራትና ክብራን ተመልካቾች እንደምን ቆያችሁ እንደምን ሰነበታችሁ ዛሬ ደግሞ ከ2017 ከገባ እንግዲህ የመጀመሪያውን የህግ ፍትህና መልካም አስተዳደር ፕሮግራማችንን በዚህ መልኩ ጀምረናል። ዛሬ እንግዲህ በህግ ፍትህና መልካም አስተዳደር በተለይም ደግሞ ህጉ ምን ይላል በሚለው ርዕስ ዛሬም እንደወትሮ ሁሉ አንድ የህግ ባለሙያ ይዤላችሁ ቀርቤያለሁ። የህግ ባለሙያው ራሳቸውን ያስተዋውቃሉ። ከዛ በኋላ ደግሞ ወደ መረራረጥናቸው ርዕሶች እንሄዳለን። ቢያንስ በሶስት ሀሳቦች ላይ ቆይታ የምናደርግ ነው የሚሆነው። እንግዲህ ቀደም ሲልም በሌሎች ፕሮግራሞችም ለእናንተ ለማስረዳት እንደሞከር ነው ትልቁ የዚህ ዝግጅት መስራታችን ወይም ዝግጅቱን ማዘጋጀታችን ዓላማ ያደረገው ከህግን አለማወቅ ከተጠያቂነት አያድንም የህግ መርህ ነው። ይህ በመሆኑም ለዜጎቻችን የህግ መረጃዎችን በመስጠት አንደኛ ከሚደርስባቸው ወይም ሊደርስባቸው ከሚችል የህግ ጥሰት ራሳቸውን እንዲጠብቁ ማስቻል ብሎም ደግሞ መብታቸውን እስከ ድረስ ሄደው ማስከበር ይችላሉ የሚለውን ጥቆማ ለመስጠትም እንዲረዳቸው ነው። በዚህም ሂደት ዛሬ ሶስት ሀሳቦችን ይዘናል። ምናልባት በኋላ ላይ ተራ በተራ እያነሳን የምንነጋገርባቸው ናቸው የሚሆኑት። እንግዳችን እንኳን ደህና መጣ። እስኪ ራስን በደንብ ለተመልካቾቻችን አስተዋውቅ። ከዚያም ጥያቄዎቹን ይዘን እንመለሳለን። እስኪ ማን ትባላለህ? የት ነው እያገለገልክ ያለው? ምናልባት አንተ እያልኩ በመጥራቴም ይቅርታ ጠይቃለሁኝ። ስለዚህ የት ነው እያገለገልክ ያለው ከሚለውን ጀምር። አመሰግናለሁ። ያው ስሜ መለስ አባ መጫ እባላለሁ። የጎባ ወረዳ ፍርድ ቤት ፕሬዝዳንት ነኝ። አሁን በጎባ ወረዳ ፍርድ ቤት ላይ ነው እያገለገልኩ። በዳኝነትም እያገለገልክ? በዳኝነትም ቦሳይድ ማለት ነው። መልካም አቶ መለስ እጅግ አድርጌ አመሰግናለሁ። ዛሬ ቀደም ሲልም ለተመልካቾች እንደገለጽኩት እንግዲህ ከዚህ ቀደም የተለያዩ የህግ ባለሙያዎችን በዚህ ፕሮግራም ላይ በተለያየ ወረዳ የሚሰሩትን እያቀረብን ልምዶቻቸውን በተለይ ደግሞ ከህጉ ምን ይላል አንጻር የህግ ሀሳቦችን እያነሳን እንጨዋወታለንና እንደው ለመግቢያ እንዲያመችን እንደው እስካሁን በከፋ ቴሌቪዥን የሚተላለፉ የህግ ፕሮግራሞችን እንዴት አዩ ከሚለው ጀምር። ያው እኔ 2-3 ፕሮግራሞችን የህግና ፍትህ የሚለው ፕሮግራም ላይ ተከታተያለሁ። በጣም ደስ የሚል ነው ማለት ዜጎች በህጉ ዙሪያ አዌርነስ እንዲኖራቸው መብታቸውና ግዴታቸውን እንዲያውቁና በዛ ልክ መጠየቅ ያለባቸውን ነገር እንዲጠይቁ የሚደረግበት መንገዶቹ በጣም አበረታች ናቸው፣ ደስ የሚል ናቸው። በእኔ በኩል እዚህ ላይ ለወደፊት አጠናክረን እንድንቀጥል እዚህ ላይ ምን ኮሜንት አለ? ምን ሀሳብ አለ? እንደው ይሄን ብትጨምሩ በህግ ፍትህ ላይ በዚህ ፕሮግራም ላይ ይሄን ነገር ብታስቡ ብትጨምሩ የምትለው? ያው እኔ በእኔ በኩል ያው ሁሉም ሰው የህግ የማወቅ ግዴታ እንዳለበት ነው፣ ወይም ሁሉም ሰው ህግ እንደሚያውቅ ነው ህጉ ፕሪዙም የሚያደርጉ። የወንጀል ህጋችንም የሚያስቀምጠው ህግ ላይ መሳሳት ወይም ህግን አለማወቅ ከተጠያቂነት አያድንም ነው ብሎ ፍትሐ ብሔር ህጋችንም ላይ ስነድ እንደዛ ነው በግልጽ የሚያስቀምጠው። ህጉ ታትሞ ከወጣበት ቀን ጀምሮ ሁሉም ሰው እንዳወቀ ነው የሚገመተው። ባያቅም አለማወቅ ከተጠያቂነት አያድንም የሚል መርህ ወይም ፕሪንሲፕል ነው ያለው። ስለዚህ ሰዎች ህጉን ከሚያውቁባቸው መንገዶች አንዱ ይሄኛው ሚዲያ በተለይ በእኛ አካባቢ ያሉ ሰዎች ምክንያቱም አብዛኛው ሰው አክሰሶች የሉም፣ የታተሙ ህጎችን የማግኘት ቢያገኝም የማንበብ ልምድ የለውም። በዚህ መንገድ ሰዎቹ ከሚያውቁባቸው መንገዶች አንዱ ይሆናል። በደንብ ፕሮግራሙ ስኬጁል ሆኖ በስነ ስርዓት በኮንቲኒየስሊ መቀጠል ያለበት ነው የሚል እንትን ነው ያለኝ። በሁሉም ህግ ዘርፎች ብዙ ህጎች አሉ። ለምሳሌ ዛሬ የምናወራው በወንጀል ህግ ላይ ነው። ብዙ ህጎች ናቸው ያሉትና በየህጎቹ ካቴጎራይዝ ተደርጎ ፕሮግራም ተይዞ በሁሉም ህጎች ሰዎቹ አዌርድ ቢሆኑ ሞር የተሻለ ነው የሚል ሀሳብ ነው ያለኝ። ሌሎች የፍትሐ ብሔር ህጎች ተብሎ ብዙ ህጎች አሉ። እኛ አሁን እንግዲህ የምናወራው ወንጀል ህግ ሆኖ የወንጀለኛ መቅጫ ህግ ላይ በ1996 የወጣ የወንጀለኛ መቅጫ ህግ ላይ ነው የምናወራው። ሌላኛው ወንጀል ድንጋጌውን የሚደነግጉ ሌሎች ወንጀሎች አሉ። ለምሳሌ ጸረ ሽብር አዋጅ ሊሆን ይችላል፣ የጸረ ሙስና አዋጅ ሊሆን ይችላል፣ የዚህ የኮምፒውተር ክራይም ሊሆን ይችላል። ከዚህ ከጥላቻ ንግግር ጋር የተገናኙ ሌሎች ወንጀሎችም አሉ እዚህ ህግ ላይ በፊት የተካተቱ አሁን ራሳቸውን ችለው የወጡም ያልተካተቱም ወንጀሎች አሉ። ወንጀሎቹ እዚህ ወንጀል ህግ ላይ ብቻ የተደነገጉ ወንጀሎች አይደሉም። ከዛ ወንጀሎቹም ጋር በተገናኘ ሊሆን ይችላል። ከሌሎች ከፍትሐ ብሔር ከውርስ ጋር ከውል ጋር ከሌሎች ነገሮች ከንብረት ጋር የተገናኙ ብዙ ህጎች አሉና ያን በሁሉም ህጎች ላይ ሰው አዌርነስ ቢኖረው አንድ መብቱና ጥቅሙን ያስከብራል። ሁለተኛ ደግሞ ህግ የማወቅ እድሉ ከፍተኛ እየሆነ ይሄዳል ከተጠያቂነት የሚድንባቸው። ምክንያቱም የወንጀል ህጉ ዋና አንዱ ግብ ምንድነው? መከላከል ነው። ወንጀልን የሚከላከልባቸው መንገዶች ወንጀሎችና የወንጀል ቅጣቶችን በማስጠንቀቅ ቅድሚያ ማስጠንቀቂያ በመስጠት ይሄን ወንጀል ካደረክ ይሄን ወንጀል ከፈጸምክ ይሄን ያክል ትቀጣለህ በሚለው መንገድ ትኩረት አድርጎ መከላከል ላይ ያተኮረ ስለሆነ በእንደዚያ መንገድ ላይ ፕሮግራሙ ደግሞ ተዘጋጅቶ መቅረቡ
አብዛኛውን ከዛ የወንጀል ህጉ ዋና ዓላማም ከሚያሳኩባቸው መንገዶች አንዱ ሊሆን ይችላል እና ፕሮግራሙ ቀጣይነት ሊኖረው ይገባል። ካታጎራይዝ ተደርጎ በሁሉም ህጎች ሰዎች አዌርነስ ቢኖራቸው የተሻለ ነው ባይ ነኝ። እጅግ አድርጌ አመሰግናለሁ። እንግዲህ ለዛሬ እንድናይ ምናልባት ከፈለግኳቸው ወይም ሀሳብ ከያዝናቸው ነጥቦች መካከል ቀደም ሲል አንተም እንደገለጽከው የወንጀል ህጉ ነው። ከወንጀል ህጉ እንግዲህ የወንጀል ህጉ በጣም በርካታ ዛሬ አይደለም ለአንድ አመት ዳሰን ላንጨርስ የምንችላቸው ርዕሶች አሉት። እንደው ምናልባት ቀለል እንዲል ከትርጓሜው እንነሳ። ምንድነው የወንጀል ህግ? ምን ማለት ነው ወንጀል ህግ ስንል? ምናልባት አላማው ግቡ ምንድነው ከሚለው እኒና ከዛ በኋላ ደግሞ ሀሳቦችን እንቀጥላለን። እሺ፣ አመሰግናለሁ። መጀመሪያ እንግዲህ ወንጀል ህግ አላማውን በተመለከተ አንቀጽ አንድ ላይ አስቀምጧል። ወንጀል እንግዲህ በባህሪው አንድ ወንጀል ሲፈጸም ምናልባት በግል አቤቱታ የሚቀርቡ ወንጀሎች እንዳሉ ሆኖ በማህበረሰብ ላይ እንደተቃጣ ወንጀል አድርጎ ነው ህጉ የሚወስደው። አንድ ግለሰብ ላይ የሚፈጸሙ ወንጀሎችን በግለሰብ ላይ አይደለም የሚወስደው ማለት ነው። ከዛ አንጻር የወንጀል ህጉ ዋና ዓላማ ምንድነው? የሀገሪቱን መንግስት የዜጎችን የህዝቦችና የነዋሪዎችን ሰላም፣ ደህንነት፣ መብትና ጥቅምን ማረጋገጥ ነው የሚለው ዋና ዓላማ። የዜጎችን ደህንነት፣ መብት፣ ጥቅም ማረጋገጥ ነው። በምን አይነት መንገድ ያረጋግጣል የሚለው መንገዶች እንዳሉ ሆኖ ዋና ይሄ ነው። ግቡ ደግሞ ወንጀል መከላከል ላይ ነው የሚያተኮረው፣ መቅጣት ላይ አይደለም። እንዴት ነው ሊከላከል የሚችለው የሚለው ነገር የሚከላከልባቸው መንገዶች ቅድም ባነሳናቸው ወንጀሎችን በማስተማር በመዘርዘር እነዚህ አይነት ድርጊቶች ወንጀል ናቸው፣ እነዚህ አይነት ድርጊቶችን የሚፈጽሙ አካል ይህን ያክል ቅጣት ያስቀጣል በሚለው ቅድመ ማስጠንቀቂያ በመስጠት ማስተማር ነው። መከላከል ላይ ነው የሚያተኩረው። መከላከሉና ማስተማሩ ፌል ካደረገና እሱን አልፎ ሰው ወንጀል ከፈጸመ ነው ወደ ቅጣት የሚመጣው። መጀመሪያ መከላከል ላይ ነው የሚያተኩረው። አላማው ደግሞ የዜጎችን ደህንነት፣ ሰላምን ማስጠበቅ፣ ጥቅምና መብታቸውን ማስጠበቅና ማረጋገጥ ነው። ግቡ ደግሞ ወንጀል መከላከል ነው። በሚከላከልባቸው ቅድም ባነሳናቸው ነጥቦች በወንጀል ህጉም ላይ ይሁን ሌሎች ወንጀል የሚደነግጉ አዋጆች አሉ። ቅድም ባነሳው ለምሳሌ ሁሉም ወንጀሎች እዚህ ወንጀል ህጉ ላይ ብቻ አይደለም የተደነገጉት። ሌሎች ወንጀል ራሳቸውን ችለው በአዋጅ ደረጃ ይወጣሉ። ድሮ በዚህ ወንጀል ህግ ውስጥ የሚተዳደሩ ለምሳሌ የሙስና አዋጅ ብንወስድ፣ የኮምፒውተርን ወንጀል ብንወስድ፣ የዚህ ከአውሮፕላን ጠለፋ ጋር የተገናኙ ወንጀሎችን ብንወስድ ፊት በዚህ ህግ ስር ነበር የሚተዳደሩት። ራሳቸውን ችለው በአዋጅ ደረጃ የተቋቋሙ አሉ። የዚህ ሁሉ ወንጀል ህጉ ነው በጠቅላላ። የዚህ ሁሉ ወንጀል ህግ ዋና ዓላማው የዜጎችን የሀገሪቱን መንግስት ደህንነት፣ ሰላም ማስጠበቅ፣ መብትና ጥቅማቸውን ማረጋገጥ ነው። ግቡ ደግሞ ወንጀል መከላከል ላይ ነው የሚያተኩረው። ወንጀለኛ መቅጫ ህጋችን አንቀጽ 23 ላይ በግልጽ እንደተደነገገው ወንጀል ማለት አስቀጭነቱና ህገወጥነቱ በህግ የተደነገጉ ድርጊቶችን ፈጽሞ መገኘት ነው የሚለው። እዚች ጋር አንድ ቁልፍ የሆነች ቃል አለች። ወደዚህ ወደ ኤሌመንቱም ስመጣ አስቀጭነቱና ህገወጥነቱ በህግ ተደንግጎ የተገኘውን ጥፋት ወይም ድርጊት መፈጸም ወንጀል ነው የሚለው። አስቀጭነቱና ህገወጥነቱ ካልተደነገገ ድርጊቱ ወንጀል አይደለም። በኋላ ወደ ሌጋል ኤሌመንት ወይም ወደ ህግ ክፍል የሚባለው ነገር ላይ ይመጣላል። አስቀጭነቱና ምክንያቱም ቀድሞ ነው ድርጊቱ አስቀጭና ህገወጥ ነው። ይሄ ድርጊት ህገወጥ ነው። ይሄን ድርጊት ካደረግ ይሄን ያክል እስከዚህ ድረስ በሚደርስ ጽኑ እስራት ወይም ቀላል እስራት ወይም መቀጮ ያስቀጣል የሚል ድንጋጌ ቀድሞ ህጉ ላይ የተቀመጡ ነገሮችን ፈጽሞ መገኘት ወንጀል መፈጸም ነው የሚለው ወንጀል ህጋችን። እዛ ላይ ከሌለ ወደዛ ልመጣ ነው። አሁንም እዛ ወንጀል ህጉ ላይ ወይም በሌላ መንገድ ምን እንደምለው ወንጀል ማለት በህግ የታዘዘውን ነገር አለማድረግና በህግ የታዘዘውን ነገር አለማድረግና በህግ የተከለከለውን ነገር ማድረግ ነው ማለት ኮሚሽን ኤንድ ኦሚሽን የሚባል ኮንሰፕት አለ በእንግሊዝኛ። በህግ የታዘዙ ነገሮችን አለማድረግም ወንጀል ነው የሚለው። የታዘዙ ነገሮችን አለማድረግ ወይም ያልታዘዙትን ማድረግ ኮሚሽን የሚባለው የታዘዙ የተከለከሉ ነገሮችን አድርጎ መገኘት ነው። ኦሚሽን የሚባለው የታዘዙ ነገሮችን አለማድረግ ነው፣ ፌል ማድረግ። ስለዚህ ይሄም ወንጀል ነው ብሎ ነው ወንጀል ህጉ የሚደነግገው። ግን እነዚህ ድርጊቶች ወንጀል ለመባል 3 ኤሌመንት ማሟላት እንዳለባቸው የወንጀል ህጋችን አንቀጽ 23 ንዑስ 2 ያስቀምጣል። የመጀመሪያ ህጋዊነት የሚባል ወይም የህግ ክፍል የሚባል አለ። የህግ ክፍል የሚባለው ይሄኛው ወንጀል ህጉ ላይ 3 መሪዎች አሉ። ከዚህኛው አንቀጽ 2 ላይ ህጋዊነት መሪ የሚባል ኮንሰፕት ጋር ይገናኛል። የህግ ክፍል የሚባለው ድርጊቱ ወንጀል መሆኑን ቀድሞ የሚደነግግ ህግ መኖር አለበት። የህግ ክፍል የሚባለው
ለምሳሌ ስርቆት ወንጀል ነው ብሎ የሚደነግግ የሚከለክል ህግ ከሌለ ህጋዊነት የሚባል መሪ ይጎለዋል። ስርቆትን የፈጸመ ሰው ተጠያቂ አይደለም። ምክንያቱም ህጋዊነት የሚባል ወይም የዚህ ህግ ክፍል የሚባል እንትን ይጎለዋል፣ ኤሌመንት ይጎለዋል። ይሄኛው ወደ ህጋዊነት መሪ ጋር አገናኝተን ስናይ ህጋዊነት መሪ ምንድነው የሚለው አንቀጽ 2 ላይ በወንጀሉ ህጉ ልዩ ክፍል ላይ ወንጀሎቹና ወንጀል አድራጊዎቹ ላይ ተፈጻሚ የሚሆኑ ጥንቃቄ እርምጃዎችና ቅጣቶች በዝርዝር ይደነገጋሉ ነው የሚለው። በዝርዝር ይደነገጋሉ። ወንጀሎቹ በወንጀል አድራጊ ላይ የሚፈጸሙ ቅጣቶቹና ጥንቃቄ እርምጃዎቹ በዝርዝር ይደነገጋሉ። እዚህ በወንጀሉ ልዩ ክፍል ላይ ካልተደነገጉስ ወደ ታች ዝርዝር ኤሌመንቶቹ አሉ። ስመጣም ካልተደነገጉስ ያ ድርጊቶች ወንጀል አይደሉም። እዛ ላይ ያልተደረገጉ ቅጣቶችንም ፍርድ ቤቱ ሊቀጣ አይችልም። እንደዛ ይልና በግልጽ ህገ ወጥነታቸው ያልተደነገጉ ድርጊቶችን ፍርድ ቤቱ እንደ ወንጀል ሊቆጥር አይገባም። ህገ ወጥነታቸው እነዚህ ድርጊቶች ህገ ወጥ ናቸው ተብሎ ያልተደነገጉ ድርጊቶችን ፍርድ ቤቱ እንደ ግድፈቶችና ድርጊቶችን እንደ ወንጀል ሊቆጥራቸው አይገባም። በህግ ያልተቀመጡ ያልተደነገጉ ቅጣቶችና ጥንቃቄ እርምጃዎችን መውሰድ አይችልም። ይሄኛው ህጋዊነት መሪ ሁለት ነገር ነው የሚያስቀምጠው። አንድ ድርጊቱ ይሄ ድርጊት ወንጀል ነው፣ ለዚህ ድርጊት ደግሞ ይሄን ድርጊት አድርጎ የተገኘ ሰው በዚህ ይቀጣል። ለምሳሌ የገንዘብ መቀጮ ሊሆን ይችላል፣ ጽኑ እስራት ሊሆን ይችላል፣ ቀላል እስራት ሊሆን ይችላል፣ የግዴታ ስራ ሊሆን ይችላል። ምናልባት እንትኖቹ ቀላል እስራቶቹ ወደ ግዴታ ስራ የሚቀየሩበት የህግ አግባብ አለ። ቅጣቶችን ከነ ህገወጥ ድርጊቶቹ ይደነግጋል ህጉ። ይሄኛው የህግ ክፍል ነው የሚባለው ወይም ህጋዊ የሚባለው ወይም ከህጋዊነት መሪ ጋር የተገናኘ ነው። እዚህ ጋር ማየት ያለብን ወንጀል ህጉ በግልጽ ወይም ህጎቹ የወንጀል ናቸው የተባሉ ድርጊቶችን የሚደነግጉና ለመከልከልና ለመደንገግ የወጡ ህጎች በግልጽ እነዚህ ድርጊቶች ወንጀል ናቸው። ስፔሲፊክ ነው ባይዘው ይሄ ኤሌመንት ብዙ ዝርዝር ኤሌመንቶች አሉ። ዝርዝር ነው ጉዳዩ በዝርዝር ነው የሚደነገገው። ይሄ ድርጊት ወንጀል ነው፣ ይሄ ድርጊት ወንጀል ነው፣ ይሄ ድርጊት ወንጀል ነው፣ ይሄ ነገር ካደረገ ይሄ ቅጣት አለ ብሎ በግልጽ ካደነገገ ኤሌመንቱ ፌል ያደርጋል። ወንጀል ነው ልንላቸው አንችልም። ምክንያቱም በግልጽ የሚከለክል ህግ የለም። ወንጀሉ ከመፈጸሙ በፊት ነው ይሄ ነገር ቀድሞ ነው መደንገግ ያለበት። ይሄ ነን ሪትሮአክቲቭ ፕሪንሲፕል የሚባል አለ። ህጉ ወደ ኋላ ተመልሶ አይሰራም። ድርጊቱ ከተፈጸመ በኋላ ህጉ ቢወጣ ወደ ኋላ ተመልሶ አይሰራም፣ ወደፊት ብቻ ነው የሚሰራው። በልዩ ሁኔታ ግን ተከሳሽን በሚጠቅም መልኩ ህጉ ወጥቶ ከሆነ ወደ ኋላ ተመልሶ ሊሰራ የሚችልባቸው ኤክሰፕሽኖች አሉ። ስለዚህ አንደኛው የህግ ክፍል ነው። ሁለተኛው ደግሞ የድርጊት ክፍል ነው። ድርጊት ለምሳሌ ድርጊት ክፍል የሚባለው ወይም ማቴሪያል ኤሌመንት ይላሉ። ይሄኛውን የመጀመሪያው ሌጋል ኤሌመንት ነው የሚባለው ወይም የህግ ክፍል ወይም ሌጋል ኤሌመንት። ሁለተኛው ደግሞ ማቴሪያል ኤሌመንት ነው። ድርጊቱን ማድረግ ለምሳሌ አንድ ሰው የተከለከለው ለምሳሌ ስርቆትን የሚከለክል የህግ ድንጋጌ አለ 665 ላይ በግልጽ ተመልክቷል። ስርቆትን ማድረግ አለበት ወይ መስረቅ አለበት ሰውየው። ይሄ ማቴሪያል ኤሌመንት ድርጊቱ መፈጸም አለበት። ስለዚህ የተከለከሉ ነገሮች ወይም ድርጊት ማለት ምን ማለት ነው የሚለው ቅድም ያነሳነው ነጥብ ላይ ወንጀል ህጉ ላይ አንቀጽ 23 ላይ ሲያነሳ ድርጊት ማለት የተከለከሉ ነገሮችን መፈጸም ወይም የታዘዙ ነገሮችን አለመፈጸም ድርጊት ማድረግ አለበት። እዚህ ጋር የድርጊት ክፍል ነው የሚባለው ማቴሪያል ኤሌመንት የሚባለው ይሄ ነገር ማድረግ አለበት። ሶስተኛ ደግሞ ሞራል ኤሌመንት ወይም የሐሳብ ክፍል የሚባለው ለሁለት ነው ከፍለ የምናየው። አሁን አብዛኛውን ጊዜ ክሱ ስነበብ በቸልተኝነት ወይም ሆን ብሎ የሚለው ነገር ዝም ብሎ በዘፈቀደ የሚገባ ቃል አይደለም። ባይዘው እሱ ኤሌመንት ፌል ካደረገ ወንጀል አይደለም። አንድ ሰው ወንጀሉን አስቦ ወይም ሆን ብሎ የሚለው ኤሌመንትና በቸልተኝነት የሚለው ነገር ለምሳሌ አሽከርካሪዎች ላይ ክስ መሰረት በሰው ከገደሉ በቸልተኝነት ሰው መግደል ተብሎ ነው የሚከሰሰው። በቸልተኝነት የሚባለው ዝም ብሎ የሚጠቀሙ አይደለም ቃላቱ። እሱ ከወንጀል ኤሌመንቶቹ አንዱ ነው። ምክንያቱም ወንጀሉን የፈጸመው ወንጀሉን በሚፈጽምበት ጊዜ ፈልጎ አቅዶ አስቦ ነው ወይስ በቸልተኝነት ነው የፈጸመው? ሞራል ኤሌመንት የሚባለው ወይም ሐሳብ ክፍል ለሁለት ነው እንትምለው። አንደኛው በቸልተኝነት ሊሆን ይችላል። ሁለተኛ ፈልጎ ፈቅዶ አስቦ ሊሆን ይችላል። ወንጀሉን የፈጸመው ፈልጎ ወይም አስቦ አቅዶ መፈጸምም ሞራል ኤሌመንት ወይም የሐሳብ ክፍልን ያሟላል፣ ተጠያቂ ያደርጋል። በቸልተኝነት መፈጸምም ተጠያቂ ያደርጋል። ልዩነታቸው ምንድነው? አስቦ መፈጸም ወይም ሆን ብሎ ወንጀል መፈጸም ሁሉ ተጠያቂ ነው የሚያደርገው። በቸልተኝነት መፈጸም ወይም ኔግሊጀንስ የሚባለው አክት ኤክሰፕሽን ነው። በህጉ በቸልተኝነት ወንጀል መፈጸም ያስቀጣል ብሎ በህጉ በግልጽ ከተደነገገ ብቻ ነው ሊያስቀጣ የሚችለው እንጂ አያስቀጣም። በመሪ ደረጃ ቸልተኝነት ድርጊቶቹ ኤክሰፕሽን ናቸው። በህጉ በልዩ ሁኔታ በቸልተኝነት ወንጀል መፈጸም ያስቀጣል ብሎ ኤክስፕረስሊ ህጉ ከደነገጋቸው ብቻ ነው ሊያስቀጣ የሚችለው።
ለምሳሌ ወንጀል ህጋችን አንቀጽ 57 ላይ ስናይ አንድ ሰው ጥፋተኛ ሊባል የሚችለው ወንጀልን አስቦ ወይ በቸለተኝነት ካልፈጸመ በስተቀር ጥፋተኛ አይደለም ይላል። ያቺ የሐሳብ ክፍሏ ትጎላለች። ስለዚህ አስቦ የሚለውን ለማካተት ደግሞ ይሄ ሐሳብ የግድ ያስፈልጋል ማለት ያስፈልጋል። አስቦ መፈጸም አለበት። ወይ አስቦ ወይ በቸለተኝነት ነው ወንጀልን ሰው የሚፈጽመው። የሐሳብ ክፍሉ ወንጀሉን በሚፈጽምበት ጊዜ የሐሳብ ክፍል የሚባል ነገር አለ። ስለዚህ አንድ ወንጀል ሁለቱ በመዋሉ ለምሳሌ የድርጊት ክፍልና የህግ ክፍል በመዋላ የሐሳብ ክፍል ስላልተሟላ ወንጀል ነው ሊባል አይችልም። ሶስቱ አንድ ላይ ናቸው፣ ተነጣጥሎ የሚታዩ አይደሉም። ስለዚህ በእንደዚያ መንገድ ክስም ሲመሰረት እነዚህ ሶስቱን መሪ መያዝ አለበት ማለት አለባቸው። ካልተሟላም ደግሞ የተከሰሰው አካል ይሄ ድርጊት ወንጀል ነው ሊባል የሚችለው ይሄን ነገር አሟልቶ ሲገኝ ነው። ይሄ ክስ ይሄን ስላላሟላ ወንጀል አይደለም ብሎ ለምሳሌ በድንገተኝነት የሚፈጸሙ አደጋዎች በድንገተኛ የሚደርሱ ነገሮች ተጠያቂ አያደርጉም ይላል ወንጀል ህጋችን አንቀጽ 57 ንዑስ 2 ላይ ጉዳዩን አሰበና አቀደ ካልሆነ የደረሰው በድንገተኛ ከሆነ ለምሳሌ ከመኪና አደጋዎች ጋር አገናኝቶ አስገዳጅ ነው የሰበር ትርጉሞችም አሉ። ከዛ አንፃር አደጋው የሚደርሰው በድንገተኛ ከሆነ ተጠያቂ አያደርግም። ምክንያቱም ሰውየው ፈልጎም አይደለም በቸልተኝነትም አይደለም ጉዳቱን ያደረሰው። ስለዚህ ምን ይጎላል? ያ የሐሳብ ክፍል የሚባለው ነገር ይጎላል። በልዩ ሁኔታ ግን የሐሳብ ክፍል ሳይሟላ ሶስቱም ኤሌመንት ሳይሟሉ ተጠያቂ የሚሆኑ አካል አለ። ለምሳሌ በህግ ሰውነት የተሰጣቸው አካላት ለምሳሌ ሌጋል ፐርሶናሊቲ ያላቸው የሚባሉ ተቋማት አሉ አይደል? ለምሳሌ አንድ ተቋም ህግ ሰውነት ካለው የመከሰስ ህግ ሰውነት መኖሩ ወይም ህጋዊ ሰውነት መኖሩ በስሙ ሊከሰስ ይችላል፣ ሊከስ ይችላል። ለምሳሌ የቴሌቪዥን ጣቢያ የራሱ የሆነ ህግ ሰውነት ካለው አይ ዶንት ኖ ይኖራል የሚል ሀሳብ አለኝ ካለው ሊፈጽም ይችላል ወንጀል ባይዞ በአንቀጽ 34 ላይ በወንጀል ህጋችን ተቀምጧል። ህጋዊ ሰውነት ያላቸው አካላት የሚፈጽሙ ወንጀል ብሎ በህግ ኮንሰፕት ሰው ካልክ የትኛው ሰው ነው የሚለው ዊዘር ናቹራል ፐርሰን ኦር አርቲፊሻል ፐርሰን ነው የሚባለው። ናቹራል ፐርሰን የሚባለው እንደኛ ያሉ ሰዎች ናቸው። አርቲፊሻል ፐርሰን የሚባለው የህግ ሰውነት ያላቸው ተቋማት ፐርሰን ናቸው፣ ሰው ናቸው በህግ ቋንቋ። ለምሳሌ አዋጁ ላይ አንዳንድ አዋጆች ላይ ስታይ ፐርሰን ይልና አይዘር ናቹራል ኦር አርቲፊሻል ፐርሰን ይላል ወይም ሌጋል ፐርሰን የሚለው ነገር ካላስቀመጠ ለትርጉም ክፍት የሆነ ሀሳብ ነው የትኛው ሰው ነው የሚለው። ስለዚህ እነዚህ አካላት ደግሞ ተጠያቂ ናቸው። ለምሳሌ በህግ ሰውነት የተሰጣቸው አካላት ለሚፈጽሙ ወንጀል ተጠያቂ ናቸው። ግን እነሱ ጋር ምን ይጎላል? የሐሳብ ድርጊት የሚሰጠው ለማን ብቻ ነው? ለሰው ልጅ ብቻ የሚሰጠው ነው። የሐሳብ ድርጊት ባይኖረውም ያቺ ሞራል ኤሌመንት የምትባለው ወይም ሐሳብ ድርጊት ባይሟላም የህጋዊ ሰውነት የተሰጣቸው ተቋማት በወንጀል ተጠያቂ ይሆናሉ፣ ይከሰሳሉ። ግን ቅጣታቸው እስራት ሳይሆን የገንዘብ መቀጮ ነው የሚጣልባቸው ተቋም ስለሆነ። ምክንያቱም የምታስረው አይደለም የማሰር የእስራትም አላማ አለው እኮ ማስተማር ነው፣ ማረም ነው። የሚታርመው የምትቀጣው ኢንቴንሽን የሚባለው ይሄ የሐሳብ ክፍል ነው የሚቀጣው። ተቋም ሐሳብ ክፍል የለውም፣ ወዴትም ወስደህ ታስረዋለህ። ስለዚህ በገንዘብ ትቀጣዋለህ። መቀጮው የገንዘብ መቀጮ ነው፣ ካልኩሌሽኖቹ እንዳሉ ሆነ። ስለዚህ አንድ ወንጀል ተፈጽሟል ለማለት ወይም አንድ ወንጀል ተፈጽሟል የሚባለው እነዚህ ሶስቱ ኤሌመንቶች ካልተሟሉ በስተቀር በልዩ ሁኔታ ቅድም ያስቀመጥናቸው ህጋዊ ሰውነት ያለ ተቋም ካልሆነ በስተቀር ሶስቱ ኤሌመንቶች ካልተሟሉ ወንጀል ተፈጽሟል ማለት አይቻልም። ምናልባት አሁን እኔም ከዚህ ቀደም ለዘገባ ስራ ወደ ወረዳዎችም ሲሄድ ፍርድ ቤቶች አካባቢ ጎራ ላለው ሌሎች ባልደረቦችም እንደዛውና በምንመለከትበት ጊዜ በወረዳዎቻችን መዛግብትን ስናይ አብዛኛው በፍትሐብሔሩም አለ፣ የፍቺም አለ። ከዛ ደግሞ ባለፈ የስርቆት ወንጀል አለ፣ የወንብድና ወንጀል አልፎ አልፎ እንደ ዞናችንም የምንመለከትባቸው ቦታዎች አሉና እንደው ስርቆትን ህጉ እንዴት ነው የሚያየው? ምንድነው ስርቆት አለ፣ ወንብድናም አለ። ቀላል ስርቆትን ብሎ የሚያስቀምጠው አለ፣ ከቀላል ወንብድና ከባድ ወንብድና ከከባድ ስርቆትን ብለው የሚከፋፍላቸው አሉና እንደው እነዚህ ምን ማለት ናቸው? እነዚህን ፈጽሞ የተገኘ ሰው ደግሞ የቅጣት አወሳሰኑስ ምን ይመስላል የሚለውን እንመልከት። እንግዲህ ወንጀል ህጋችን የሌሎች አዋጆች አንቀጽ 2 ላይ የወንጀሎችን ትርጉም ይሰጣሉ ወይም ዴፊኒሽን ይሰጣሉ። የወንጀል ህጋችን ግን ዲፋይን አያደርግም መስፈር ኤሌመንቶችን ይሄ ነገር ካሟላ ይሄ ነገር ወይ ለምሳሌ ስርቆትና 665 ላይ ስርቆት የሚባለው ማንኛውም ሰው ሆም ብሎ ቅድም ያነሳነው ነጥብ እዚህ ጋር ይሟላሉ። አዎ አስቦ ያለ አግባብ ብልጽግና ለማግኘት ያለ አግባብ ተገቢ ወይም ተገቢ ያልሆነ ብልጽግና ለማግኘት የራሱ ያልሆነ ሌላኛውን ሰው ንብረት ወይም የራሱ ያልሆነውን ንብረት ተገቢ ያልሆነ ብልጽግና የሚያገኘው ለራሱ ሊሆን ይችላል፣ ለሌላኛው ሰው ለማስገኘት አሳልፎ ለመስጠትም ሊሆን ይችላል። አሳልፎ ለመስጠት ራሱ ሊጠቀም ሊሆን ይችላል፣ ሌላ ሰው ለመስጠት ተንቀሳቃሽ የሆነ የሌላኛውን ሰው ንብረት ወይም ከማይንቀሳቀስ ንብረት ነጥሎ የወሰደው እንደሆነ ከራሱ ንብረት ጋር ያቀላቀለው እንደሆነ እያለ ነው መደነገገው። ስለዚህ አንደኛው ተገቢ ያልሆነው
ብልጽግና ለማግኘት ነው ሐሳቡ። በህግ ውስጥ ኤሌመንቶችን ያሟላ ነው። ተገቢ ያልሆኑ ብልጽግና ለማግኘት ነው ሐሳቡ። ኢንቴንሽናል ነው ባይዜ ኦልዌይስ ይሄ ስርቆት ወንጀል በቸልተኝነት የሚፈጸመው ስርቆት ወንጀል የለም። ምክንያቱም ህጉ የሚደነግገው የሚሰረቁ ንብረቶችን ዘርዝሯል ከታች፣ ግን ሆን ብሎ እንደሆነ ነው የሚያስቀምጠው። ስለዚህ ተገቢ ያልሆነ ብልጽግና ለራሱ ለማግኘት ወይም ለሌላ ሰው ለማስገኘት በማል የሌላኛውን ሰው ንብረት ተንቀሳቃሽ የሆነውን ወይም ከማይንቀሳቀስ ንብረት የሚነጠሉ ፓርቶችን ነጥሎ የራሱ ያደረገው እንደሆነ ከራሱ ንብረት ጋር ያቀላቀለው እንደሆነ የስርቆት ወንጀል ፈጽሟል ነው የሚለው። ሶስቱም ሀሳቦች አሉ እዚህ ውስጥ ነው። ሶስቱም አሉ። ለምሳሌ የራሴ ያልሆነውን ንብረት ተገቢ ያልሆነ ብልጽግና ለማግኘት መውሰድን የሚደነግግ አለ፣ ህጉ ይደነግጋል። አስቦ ነው፣ ሆን ብሎ ነው፣ ይሄን አስቦ ነው። ስለዚህ ያን ነገር ያደረገው እንደሆነ የድርጊት ክፍሉ ያሟል። ስለዚህ ህገወጥነቱ አለ፣ እንደገና ሀሳቡ አለ፣ ደግሞ ድርጊቱ አለ። ይሄን ፈጽሞ ከተገኘ ወንጀል ነው ይላል። ይሄኛው ደግሞ በቀላል እስራት ወይም እስከ 5 ዓመት በሚደርስ ጽኑ እስራት ነው የሚያስቀጣው ይላል። ቀላል እስራት ሲባል በ106 ላይ ተቀምጧል ወንጀል ህጋችን ከ10 ቀን እስከ 3 ዓመት ነው። በልዩ ሁኔታ ኤክሰፕሽናል ወደ 5 ዓመት የሚመጣበት አግባቦች አሉ። ስለዚህ ይሄኛው ሰውየው ይህን ወንጀል የፈጸመው እንደሆነ በቀላል እስራት ከ10 ቀን እስከ 3 ዓመት በሚደርስ ቀላል እስራት ወይም ከ1 ዓመት እስከ 5 ዓመት በሚደርስ ጽኑ እስራት ያስቀጣል። ይሄን ወንጀል የስርቆት ወንጀል የፈጸመ እንደሆነ ይሄኛው ቀላል ወይም ተራ ስርቆት ነው። ምክንያቱም ከባድ የሚለው ነገር ካለ ከዛ በታች ያለው ቀላል ወይም ተራ በሚለው ይጠራል። ከባድ ስርቆት ላይ ስመጣ እንግዲህ የሚሰረቁ ነገሮች አሉ። የኃይል ለማሰራጨት የሚጠቀማቸው መቃብር ላይ ሰዎቹ መቃብር ላይ የሆኑ ነገሮችን ሊሆን ይችላል፣ እንደዚህ የጋራ ንብረትን ሊሆን ይችላል። እንደዚህ ነገሮችን ይሰርቃል። ግን ቅድም ያላቸው ኤሌመንቶችን ካሟላ ያ ነገር ምንድነው ስርቆት ወንጀልን ፈጽሟል ማለት ነው። ወደ ከባድ ስርቆት ላይ ስመጣ ላይ ያሉ ድርጊቶችን ነው የሚፈጽመው። ከባድ የሚያደርጋቸው ነገሮች ምንድነው? እቃዎቹ የሚገኙበት ቦታዎቹ ናቸው። አንድ ለምሳሌ ከባድ ስርቆት የመጀመሪያ ሀ ላይ በምንመለከትበት ጊዜ እቃው የሚገኘው የሃይማኖት ስፍራ ቦታ ላይ ከሆነ ወይም ለህዝብ ክፍት የሆኑ ህንፃዎች የሚገኝ እቃ ሆኖ ሳይንሳዊ ኪነጥበባዊና ታሪካዊ ዋጋ ያለው እቃን የሰረቀ እንደሆነ ከባድ ስርቆት ላይ ነው የሚወድቀው። ስርቆት ነው ግን እቃው የሚገኝበት ቦታ ነው እዚህ ጋር አንድ ጉዳዩን የሚያከብደው። ሁለተኛ ላይ ስርቆት ወንጀሉ የሚፈጽሙ አካላት ለምሳሌ በመከላከያ ሰራዊት አባል ሆነ ይላል። በመከላከያ ሰራዊት አባል ሆኖ ስርቆቱ የተፈጸመ በጓደኞቹ በአለቆቹ ወይም ለመከላከያ ሰራዊት የሚጠቅሙ እቃዎች የተሰረቁ እንደሆነ እንደዚህ ከባድ ስርቆቶች ናቸው ነው የሚለው። ሌላኛው ደግሞ ምክንያቱም ትልቅ አደራ ያለው ትልቅ በእጃቸው ያለውን ነገር ነው በእምነት በተሰጣቸው ነገሮችን ነው የሚወስዱ። ሁለተኛ ታች ወረድልና በባንክ ሰራተኞች፣ በመንግስት ሰራተኞች፣ በእንደራሴዎች ወይም በተወካዮች አንዳንድ ሞግዚት እንደራሴ ተወክሎ እንትኖቻል በውል አዋዋይ በቤት ሰራተኛ በእንደዚህ አይነት ነገር እንግዲህ የመጀመሪያው ድርጊቱን እቃው የተገኘበት ቦታ ነው ጉዳዩ የሚያከብደው። ሁለተኛ ወንጀሉ አድራጊው እያለ ነው የሚደነግገው ህጉ። አድራጊው ማን ነው? ጉዳዩ የሚያከብደው አንድ ንብረቱ የሚገኝበት ቦታ የሚያደርገው ግለሰቦች ናቸው ጉዳዩ የሚያከብደው። ወይም እቃው የሚገኝበት የተለየ ጥበቃ የሌለውን ንብረት የወሰደ እንስሳውን ምኑን እያለ የሚዘረዝርባቸው ነገሮች አሉ። ስርቆትን ወንጀል ነው የፈጸመው ግን እሱ የሚያከብዳቸው ነገሮች ላይ ያሉ ነገሮች ናቸው። ምክንያቱም ንብረቱ የሚገኝበት ቦታና አድራጊው ስታተስ ነው ወንጀሉን የሚያከብደው ከባድ ስርቆት የሚያስብለው ማለት ነው። ሌላኛው ወደ ውንብድና ስመጣ ውንብድናና ስርቆት ብዙ ኤሌመንቶችን ይጋራሉ። ውንብድናም ላይ 670 ላይ ሰውየው ያልተገባ ብልጽግና ለማግኘት ነው ይሄን ወንጀል የሚፈጽሙ ላይ ያሉ ንብረቶችን ወይም ስርቆት ላይ ያልተገባ ብልጽግና ለማግኘት የሌላኛውን ሰው ንብረት ተንቀሳቃሽም ሊሆን ይችላል ከማይንቀሳቀስ ንብረት ነጥሎ በሚወስድበት ታይም ላይ የገጠመውን ተቃውሞ ውጤታማነት ለማስቀረት የኃይል ተግባር ዛቻ ሌላኛ በማናቸውም መንገድ እንዳይከላከል ያደረገ እንደሆነ የፈጸመው ውንብድና ነው የሚለው። አላማቸው አንድ ነው። ላይ ያለው ለምሳሌ ተገቢ ያልሆነ ብልጽግና ለማግኘት ነው። የራሱ ያልሆነ ንብረት ነው እየወሰደው ያለው። ግን የንብረቱ ባለቤትም ይሁን ለምሳሌ አንቀጽ 79 ላይ ተቀመጡ አለ መከላከል የሚባለው ወይም ሰልፍ ዲፌንስ በንብረት ህጋችንም አንቀጽ 1148 ላይ ተቀመጡ አለ። ንብረቱ እየተወሰደ ባለበት ታይም ላይ ኢሚዲየትሊ ፕሮፖርሽናል ሆኖ
ኃይል ተጠቅመ ንብረትን ማስመለስ እንደሚችል ወይም ንብረትን ላይ የሚደርሱ ህገወጥ የሆኑ ጥቃቶችን መከላከል እንዲችል ሪኮግናይዝ ያደርጋል። ይሄኛው በዚህ ለመንገድ በሰው ላይ ተመጣጣኝ የሆነ ኃይል ተጠቅመ የምታደርስበት ነገር ካለም ተጠያቂ እንደማትሆን ያስቀምጣል። በእንደዚያም መንገድ ላይ የንብረቱ ባለቤት ሊሆን ይችላል፣ ሌላኛው ሰው ሊሆን ይችላል፣ ጠባቂም ሊሆን ይችላል። ንብረቱን በሚከላከሉበት ያ ሰው እንደይወስድ በሚከላከሉበት ጊዜ እንዳይከላከሉ በማድረግ የኃይል ተግባር ሌሎች ነገሮችን በመጠቀም እንዳይከላከል በማድረግ ወይም ያን ተቃውሞ ውጤታማ ለማድረግ የሚጠቀማቸው መሳሪያዎችን ተጠቅሞ ሊሆን ይችላል፣ ሌሎች ነገሮችን ተጠቅሞ ሊሆን ይችላል። የኃይል ተግባር የተቀላቀለበትና ሰውም ላይ ጉዳት ሊያደርስ የሚችልባቸው አጋጣሚዎች አሉ። በእንደዚያም መንገድ ያደረሰ እንደሆነ እስከ 5 ዓመት በሚደርስ ጽኑ እስራት ያስቀጣል ነው የሚለው። ብዙ ለመንቶችን ይጋራሉ፣ ግን የኃይል ተግባር የተቀላቀለ ነው የሚያደርጋቸው ድርጊቶች አሉ። ያኛው ስርቆት ኖርማሊ ሰርቆ ነው ይዞ ነው የሚሄደው። ያኛው ግን በሚወስድበት ጊዜ የሚመጣቸው ማንኛውም ተቃውሞ ውጤታማ ለማድረግ የሚጠቀማቸው ማቴሪያሎች አሉ፣ የሚጠቀማቸው ሚንሶች አሉ። እንዳይከላከል ወይም መከላከል እንዳይችል የሚያደርጋቸው ነገሮች ናቸው ውንብድና ሊያስብሉ የሚችሉት። ወደ ከባድ ውንብድና ላይ ስመጣ ውንብድናውን የሚያካብዱ አሁንም አንደኛው ውንብድናው የተፈጸመው በንብረት ላይም ሊሆን ይችላል፣ በሰዎች ላይ ወንጀል ለመፈጸም በተደራጀው በወንበዴ አባል በመሆን የተፈጸመ እንደሆነ የቡድኑ አባል በመሆን ለምሳሌ ማክበጃ ነው ባይዘ ወንጀል ይጋጭንም ላይ አንቀጽ 84 ላይ ወንጀሉ የተፈጸሙ ሌላኛ ወንጀሎችም ላይ ወንጀሉ የተፈጸሙ በህብረት ከሆነ በቡድን ከሆነ የሚለው ነገር ክስም ሲመሰረት 32 1 ሀ በሚባለው በህብረት ወይም በጋራ የሚፈጽሙበት ነገር ይመሰረታል። ግን እንደ ማክበጃም ይነሳል። ምናልባት ወንጀል ማቋቋሚያ ኤሌመንቶች ቀድሞ ወንጀልን ያቋቋሙ እንደ ማክበጃ አይነሳም ብለው የሚከለክልባቸው የግድ ድንጋጌዎች እንዳሉ ሆኖ ማለት ነው። የውንብድና ወንበዴ ለምሳሌ ያ ቡድኑ የተደራጀው በንብረት ላይ ሊሆን ይችላል፣ በሰው ላይ ሊሆን ይችላል፣ ወንጀል ለመፈጸም ወይም ጉዳት ለማድረስ የተደራጀ የቡድን አባል በመሆን ወንጀሉን የፈጸመው ከሆነ ከባድ ውንብድና ነው እየፈጸመ ያለው። ሁለተኛ ደግሞ እየሰረቃቸው ማለት የሚጠቀማቸው ማቴሪያሎች ያን ነገር በማድረግ የሚጠቀማቸው ማቴሪያሎች እንደ ጦር መሳሪያ አይነቶችን በሚጠቀምበት ጊዜ በሰው ላይ የሚያደርሳቸው አካል ጉዳቶች አሉ። እነዚህ ነገሮች ጉዳዩን የሚያከብድባቸው ከመጀመሪያ ውንብድናውን በሚፈጽሙበት ጊዜ ባይዜ ሁለት ነገሮች ናቸው። ላይ ያለው ውንብድና ላይ የዘረዘርናቸውን ነገሮችን ነው የሚፈጽመው። በሚፈጽምበት ታይም ላይ በጋራ በወንበዴ አባል ነው ወይም በቡድን በተደራጁ ያን ነገር ለመፈጸም በንብረትም ላይ ሊሆን ይችላል፣ በሌላኛው በሰው ላይ ሊሆን ይችላል፣ ወንጀል ለመፈጸም በተደራጁ ወንበዴ አባል በመሆን መፈጸሙ ነው። የተለየ ነገር ለመፈጸሙ እዚህ ጋር በቡድን ነው እየፈጸመ ያለው። በሰው ላይ አካል ጉዳት ያደረሰ እንደሆነ ከ5 ዓመት እስከ 25 ዓመት በሚደርስ ጽኑ እስራት ያስቀጣል ይላል። ከዛ በኋላ ግን እስከ እድሜ ልክ ጽኑ እስራት ወይም ሞት ቅጣት ያስቀጣል ነው የሚለው ንዑስ 3 ላይ ያን ለህዝብ ጸጥታ ስጋት በሆነበት ታይም ከባድ አካል ጉዳት ባደረሰበት ንዑስ 3 ላይ የሚዘረዝራቸው መስፈርቶች አሉ። ያ መስፈርቶች አሟልቶ በተገኘበት እስከ እድሜ ልክ ጽኑ እስራት ያስቀጣል፣ አሊያም አማራጭ ነው በሞት ቅጣት ያስቀጣል ብሎ ነው የሚደነግገው። ውንብድና ከስርቆት የሚለየው የኃይል ተግባር የተፈጸመ ነው። ውንብድና ደግሞ ከባድ ውንብድና የሚለየው መስፈርቶቹ አሉ። ላይ ውንብድና ተግባርን ነው የሚፈጽመው። ውንብድና ተግባርን በሚፈጽምበት ጊዜ እነማን ጋር ሆኖ ነው የፈጸመው፣ ምን ተጠቅሞ ነው የፈጸመው፣ ማን ላይ ምን አደረሰ የሚሉ ነገሮች ናቸው ጉዳዩ የሚያከብዱት። እዛ ላይ ያለው ነገር ነው የሚፈጽመው። ግን እዚህ ጋር የሚጠቀማቸው ማቴሪያሎች የሚደራጃቸው ድርጅቶች ወይም ከሰዎች ጋር ሆኖ በግሩፕ ሆኖ የሚፈጽማቸው ነገሮች በሚፈጽምበት ታይም ላይ የሚያደርሳቸው ጉዳቶች ናቸው ጉዳዩን ውንብድናውንም የሚያከብዱት ማለት ነው። እዚህ ደግሞ በህጉም የተቀመጠው አወሳሰን አለ። ስለዚህ ውንብድና የመጀመሪያ ውንብድና ከሆነ ወይም ተራ ውንብድና ካልነው እሱ እስከ 5 ዓመት በሚደርስ ጽኑ እስራት ነው። ጽኑ እስራት የሚጀምረው ከ1 ዓመት እስከ 5 ዓመት ሲሆን ለፍርድ ቤቶች የተሰጠ ስልጣን አለ። አቃቤ ሕግ የሚያነሳቸው ማክበጃ የሚባሉ አሉ። ተከሳሽ ደግሞ የሚያነሳቸው ማቅለያዎች አሉ። እሱን ፍርድ ቤቱ ከግምት አስገብቶ የሚቀጣቸው ቅጣቶች ናቸው። ቅድም ባነሳቸው ወንበዴ በንብረት ላይም ሆነ በሰው ላይ ጉዳት ለማድረስ ከተደራጁ ቡድን አባል በመሆን የፈጸመው ከሆነ የአካል ጉዳት ያደረሰው እንደሆነ ከ5 ዓመት እስከ 25 ዓመት በሚደርስ ጽኑ እስራት ነው። እታች ደግሞ ንዑስ 3 ላይ ባስቀመጠው ልክ በሰው ላይ ያደረሳቸው ጉዳቶች ለህዝብ ጸጥታ ስጋት በሆነበት ታይም ላይ
የህዝብን ደህንነት አደጋ ላይ በሚጥልበት ታይም ላይ ደግሞ እስከ ዕድሜ ልክ ጽኑ እስራት ወይም በሞት ቅጣት ሊያስቀጣ ነው። እሱም ከባድ ውንብድና ሆኖ ድርጊቶቹን ካቴጎራይዝ ያደረገ ይሄዳል። ከባድ የሚያደርገው ይሄ ነገር ያደረገ ከባድ ነው፣ ግን ከዚህ ከ5 እስከ 25 ዓመት ጽኑ እስራት ነው የሚያስቀጣው። ይሄኛውም ከባድ ነው፣ ግን ያደረገው ድርጊት አንጻር እንደ ጉዳዩ ክብደት እየታየ ደግሞ ዕድሜ ልክ ጽኑ እስራት ወይም የሞት ቅጣት ያስቀጣል ይላል። በሶስት ውንብድና መጀመሪያ ኖርማል ውንብድና ወይም ተራ ውንብድና 3 እስከ 5 ዓመት ጽኑ እስራት ነው የሚያስቀጣው። ከባድ ውንብድናዎችን ደግሞ በድንጋጌዎቹ ለይቷል 671 ላይ ውንብድናዎቹ ደግሞ በድርጊቱ መሰረት ከ5 ዓመት እስከ 25 ዓመት ጽኑ እስራት የሚያስቀጣም አለ። ዕድሜ ልክ ጽኑ እስራት ወይም ሞት ቅጣት የሚያስቀጣም አለ። እንደዚህ ልክ ነው ካቴጎራይዝ ያደረገው። መልካም እጅግ አድርጌ አመሰግናለሁ አቶ መለሰ። በጣም ደስ የሚል ቆይታ እያደረግን ነው። ክቡራትና ክቡራን ተመልካቾች እንግዲህ ከዳኛ መለሰ አባምጫ ጋር በጣም ደስ የሚል የህግ መረጃዎችን ለእናንተ እያደረስን እንገኛለን። ፍጹም ተሾመ ፕሮግራሙን እያዘጋጀው ነኝ። ኤልያስ ኢማም እንዲሁም በላቸው ባሮ ደግሞ እንዲሁ ስቱዲዮ ከሚገኙ ባለሙያዎች ጋር ቀረጻችን ያማረ እንዲሆን እነሱም የበኩላቸውን ጥረት እያደረጉ ነው። ምናልባት እንግዲህ መሌ ሌላው ላነሳ የምፈልገው በአካባቢያችን ከዚህ ቀደምም 1-2 አክሽኖች ተፈጽመው ለማየት የቻልናቸው አሉ። ለምሳሌ እኔ እንኳን በቅርብ የማውቀው በሌላ ወንጀል ተከሰው በማረሚያ ቤት ኖረው ቅጣታቸው ሳይጨርሱ አምልጦም ወንጀል የሚፈጽሙ ሰዎች አሉና ምናልባት እሱ የህግ እይታውም የህግ አተረጓጉም በኋላ ላይ ሌላ ሀሳብ ሊይዝ ይችላል። እንደው እግረ መንገድ ካነሳን አይቀር ብዬ ነው። እዚህ ላይ ደግሞ ተደራራቢ ወንጀል የሚባሉ አሉ ወይም ተደጋጋሚ ወንጀል የሚባሉ አሉ እና በህግ እይታ ምን ማለት ነው? ተደራራቢ ወንጀል የሆነ ሰው ፈጸመ ሲባል ምን ማለት ነው? ወይም ተደጋጋሚ ወንጀል አደረገ ሲባል ምንድን ነው? እንደው ሁላችንም አንድ አይነት አረዳድ አለን ብዬ ስለማላስብ ነው። ተደራራቢ ወንጀል የሚባለው ወይም ኮንከረንስ ይላል በእንግሊዝኛ። ማቴሪያል ኮንከረንስ ወይም ግዙፍ መደራረብ ይባላል 61 ላይ። ይሄ ማለት ከአንድ ወይም ከሁለት እና ከዛ በላይ ድርጊቶችን አከታትሎ ማድረግ ነው። ድርጊቶቹ ሁለቱም ድርጊቶች ወንጀል ናቸው። የሚያደርገው ግን አከታትሎ ነው የሚያደርገው። ለምሳሌ አንድ ሰው ለስርቆት በሚሄድበት ታይም ላይ ሰርቆ በሚመለስበት ጊዜ ወይም ለስርቆት በሚገባበት ጊዜ ሰርቆም እየመጣ ሌላ ወንጀል ፈጽሞ ለምሳሌ ከብት ሰርቆ የሚመጣበት ታይም ላይ እኔ ያለሁበት አካባቢ ሀፕን የሚያደርጉ አብዛኛውን ጊዜ ሰዎቹ ከብት ዘርፎ ይመጣሉ። የከብት ጠባቂውን በሚያገኙበት ጊዜ ይገላሉ፣ ሌላ አክሽን ይወስዳሉ። አንድ ዘረፋ ወንጀል ነው። ሁለተኛ ደግሞ ሰው መግደል ወንጀል ነው። ይሄኛው ግዙፋዊ መደራረብ ወይም ማቴሪያል ኮንከረንስ የሚባለው ነው። ሁለት እና ከዛ በላይ ድርጊቶች ከዚህ በላይም ሊፈጸም ይችላል። ይሄኛው ነው ማቴሪያል ኮንከረንስ የሚባለው ወይም ግዙፋዊ መደራረብ የሚባለው። ሁለተኛ ደግሞ ኖሽናል ኮንከረንስ ወይም ጣምራ መደራረብ ወንጀል ነው የሚሉት። ድርጊቱ አንድ ነው፣ የተለያዩ የህግ ድንጋጌዎችን ይጥሳል። አንድ ድርጊት የተለያዩ የህግ ድንጋጌውን የሚጥስ ነው። ይሄኛው ጣምራ መደራረብ ወይም ኖሽናል ኮንከረንስ የሚባለው የመጀመሪያው የተለያዩ ድርጊት ነው፣ የተለያዩ ድንጋጌን የሚጥስ ነው፣ ግን አከታትሎ ነው የሚያደርገው። ድርጊቶችን ተቀጥቶ ከወጣ በኋላ አይደለም፣ በሌላ ሰዓት አይደለም፣ በተመሳሳይ ሰዓት ነው የሚያደርጋቸው። ያኛውን ውጤታማ ለማድረግ በሚያደርግባቸው መንገዶች ሊሆን ይችላል እንደዚያ ነገሮች የሚያደርጉ። ስለዚህ በእንደዚያ መንገድ ነው። ለምሳሌ ባለፈው ሚዲያ ላይ መነጋገሪያ የሆነች ህጻን ልጅ መሞትን አቃቤ ህግ ያቀረበው በአስገድዶ መድፈርና በአሰቃቂ ሁኔታ መግደል ነው። እነዚህ ደግሞ ምንም ቅጽበት አልወሰዱም። አስገድዶ ደፈራት፣ ያ ነገር እንዳይታወቅበት ገደላት ነው የሚለው። እነዚህ አሁን ማቴሪያል ኮንከረንስ ወይም ግዙፋዊ መደራረቦች አሉ። አስገድዶ መድፈር ራሱን የቻለ ወንጀል ነው። እዚህ ጋር ደግሞ በአሰቃቂ ሁኔታ መግደል ደግሞ ራሱን የቻለ ወንጀል። ምናልባት ግድያዎች የራሱ የሆነ ካቴጎሪዎች አላቸው። ስለዚህ ይሄኛው የመጀመሪያው ማቴሪያል ኮንከረንስ ወይም ግዙፋዊ መደራረብ ይባላል። ድርጊቶቹ የተለያዩ ድርጊቶች የተለያዩ የህግ ድንጋጌ የሚጥሱ ግን የሚደረጉት በተከታታይ። ሁለተኛው ደግሞ የጣምራ መደራረብ ወይም ኖሽናል ኮንከረንስ የሚባለው አንድ ድርጊት ነው፣ ብዙ ድንጋጌ ይጥሳል። እንግዲህ ይሄኛው ቤስት ኤግዛምፕል ብሎ አብዛኛው ጻፊዎችም የሚሰጡት አብዛኛውም እንትኖች የሚሰጡት አንድ ባለትዳር ዘመዱን በአደባባይ ላይ ብደፍር ነው የሚለው። ባለትዳር ሆኖ ከሌላ ሴት ጋር ግንኙነት ማድረግ ራሱ ወንጀል ነው። ሁለተኛ ከዘመድ ጋር ግንኙነት ማድረግ ራሱ ወንጀል ነው።
አደባባይ ላይ ለህዝብ እንደዚህ ጸያፍ የሆኑ ድርጊቶችን ማድረግ ደግሞ ወንጀል ነው። አንድ ድርጊት ነው ወደ 4 ድንጋጌዎች ይጥሳል። አዳልተሪ ይባላል፣ ኢንሲስት እንደዚህ ፐብሊክ ሞራሊቲ እና ሬፕ የሚባለው አስገድዶ ደፍሯታል፣ አንድ ራሱን የቻለ ወንጀል ነው። ዝሙት አለ፣ ሁለተኛ ወንጀል ነው። ይህ የህዝብ ሞራሊቲ ይባላል፣ ሶስተኛ ወንጀል ነው። ዝምድና አራተኛ ወንጀል ነው። ድርጊቱ ግን አንድ ነው፣ 4 ድንጋጌ ጥሷል። ተደራራቢ ወንጀል የሚባሉ እነዚህ ናቸው። ለሁለት ከፍሎ ነው የምናየው። በእንደዚያ መንገድ ነው አንድ ድርጊት ብዙ ድንጋጌ የሚጥስ ብዙ ድንጋጌዎች በተከታታይ ብዙ ድርጊቶች በተከታታይ የሚደረጉ የተለያዩ ድንጋጌ የሚጥሱ እንደዚህ ቅጣቶችን ደግሞ በምንመለከትበት ጊዜ በወንጀል ህግ አንቀጽ 184 ላይ ተቀምጧል። ለምሳሌ አንድ ሰው ቅድም ባነሳ ነው በብዙ ወንጀል ይከሰሳል። ለምሳሌ ቅርብ ጊዜ የሆነ በማህበራዊ ሚዲያ በአዲስ አበባ ከፍተኛ በፌዴራል ከፍተኛ ፍርድ ቤት በልደታ ምድብ ችሎት የሆነ ወንጀል ቅጣት ተላለፈ ተብሎ ሲዛወር የነበረው ነገር አለ። ሰዎቹ የተከሰሱት በውንብድናና በከባድ ስርቆት በ9 ክስ ተከሶ በ5 ክስ ጥፋተኛ ተብሎ የመጀመሪያውን በ70 ዓመት ሁለተኛውን በ65 ዓመት የሚባል ነገር ሲዛወር ነበረ። ክስ የቀረበው በ9 ክስ ነው። ቅድም ባነሳ ነው የወንጀል ተደራራቢ ወንጀል ተፈጽሟል። ተደራራቢ በወንጀል በሚፈጽምበት ጊዜ ቅጣቱ እንዴት ይጣላል የሚለውን ነገር ደግሞ የወንጀል ህጋችን አንቀጽ 184 እና 187 በግልጽ ያስቀምጣል። ቅጣቶቹ ይደራረባሉ፣ ይደመራሉ፣ ካልኩሌት ይደረጋል። ለምሳሌ አንደኛው 5 ዓመት የሚያስቀጣ ከሆነ እሱን ማቅለያውንም ማክበጃውንም ወስዶ በዛ ልክ ደረጃ ያወጣል። ሁለተኛውንም ይደምራል። ግን እየደመረ በሚሄድበት ጊዜ እስከ ከፍተኛ ጣሪያ መብለጥ የለበትም ነው የሚለው። ከፍተኛ ጣሪያ ደግሞ 25 ዓመት ነው። በእኛ ህግ የተቀመጠው ከፍተኛ ጣሪያ 25 ዓመት ነው። ግን ማይደመሩና ማይደመሩ ወንጀሎች አሉ፣ ማይደመሩ ቅጣቶች አሉ። ወንጀሎቹ ሳይሆን ላይ ለምሳሌ ሲጨርስ አንዱ የሚቀጥልበት ማለት በቃ ማይደረቡ አይሱም እንደዚህም አይደረግም፣ አይደመሩ። ለምሳሌ ከተደራራቢ ወንጀሎች ለምሳሌ በ3 ወንጀል ተከሰሰ እንበል። ከ3ቱ ወንጀሎች አንዱ ጥፋተኛ ከተባለ በኋላ በሞት ቅጣት የሚያስቀጣ ከሆነ እድሜ ልክ ጽኑ እስራት የሚያስቀጣ ከሆነና 25 ዓመት የሚያስቀጣ ከሆነ እነዚህ 3ቱ ወንጀሎችን መደረብ የለብህም ብሎ ህጉ ይከለክላል። የመጨረሻ ጣሪያው ነው የሚቀር። ከ3ቱ አንዱን ታነሳለህ፣ አንዱ ሁሉንም ያጠቃለለ ነው የሚለው። ሞት ቅጣትንም እድሜ ልክ ጽኑ እስራትንም 25 ዓመትንም በአንድ ሰው ላይ ብትፈርድ አንዱ ነው ተፈጻሚ ሊሆን የሚችለው። ሞት ቅጣት ከፈረድክ ፕሮሲጀሩን ጠብቆ ከተፈጸመ ኦልሬዲ አለቀ። 25 ዓመት ማን ነው ሊቆይ የሚችለው? እድሜ ልክም ሊቆይ የሚችለው። እንደዛ ስለሆነ ከ3ቱ አንዱ ሁሉንም የሚያጠቃልል ተሆነ አንዱ መውሰድ ነው። ካልሆነ ደግሞ በሚደመሩበት ታይም ላይ እስከ 25 ዓመት ዘ ማክሲመም ከ25 ዓመት መብለጥ የለበትም። እስከዚህ ድረስ ነው ሊደመር የሚችለው፣ እስከ 25 ዓመት ነው። ባለፈውም ይስተካከል ይገባል ተብሎ ማህበራዊ ሚዲያዎች የምነሳ ነገር ነበሩና ግን ከፍተኛ ጣሪያ መብለጥ የለበትም ይላል ህጉ። የፈለገ ቢደራረብ መጨረሻ ላይ ውሳኔው ፕሪንሲፕል ኦፍ ሌጋሊቲ ወይም የህጋዊነት ለመንተን ይጥሳል። በህጉ ላይ ከተቀመጡ ቅጣቶች ውጭ ፍርድ ቤቱ መቅጣት አይችልም ብለዋል። መጀመሪያ አስቀምጧል። ስለዚህ ከፍተኛ ጣሪያ ደግሞ 25 ዓመት ነው ብሎ ህጉ በግልጽ እያስቀመጠ እያለ 70 ዓመትና 60 ዓመት ልትቀጣ የሚችልበት አግባብ አይኖርማ። ብትደምር እስከዚህ ድረስ ብቻ ነው የምትደምረው፣ ከዚህ በላይ መደመር አይችልም ብለዋል። ስለዚህ ይህ ነገር ደግሞ የህጋዊነት መሪን ወይም የህግ ክፍልን የሚጥስ ስለሆነ በዚህ ልክ ሊደረግ የሚችለው ነገር አይኖርም። ደጋጋሚ ወንጀሎች የሚባሉት አንድ ሰው ታስሮ ይወጣል፣ ተቀጥቶ ይወጣል፣ ድጋሚ ወንጀል ይፈጽማል። ምክንያቱም መጀመሪያ የሚነሳባቸው ነገሮች ምንድነው? የወንጀሉ ዋና የወንጀል መቅጫ ወይም የቅጣቱ ዋና ዓላማ ሰዎቹን ማስተማር ነው። አጥፊውን መቅጣትና ሌሎችን ማስጠንቀቅ ነው። ምክንያቱም ሌላ ወንጀል እንዳይፈጽም እሱም መቅጣት ነው። ሌላኛውን ሰው ደግሞ ማስጠንቀቂያ መስጠቱን እንደዚያ ወንጀል ቢፈጽም ቅጣት አለው። ማስተማር ነው፣ ማረም ነው ዋና ዓላማ። ተቀጥቶ ይወጣል፣ ሌላ ወንጀል ይፈጽማል። እንደ ማክበጃም ይነሳል። ባይዙ ደጋጋሚ ወንጀል የሚባለው የወንጀል ሪከርድ አለው። እሱም ቀድሞ እንደ ማቅለያ መጠቀም አይችልም። ምክንያቱም ቀደም ሲል ሰርቷል። ደግሞ ንጹህ ስም ወይም ጥሩ እንትን ነበረን ጸባይ ነበረው የሚለው ነገር የሚነሳበት አንቀጽ 80 ንዑስ 1 ላይ የሚነሳል። ቀድሞ ወንጀል አለመፈጸም እንደ ማቅለያ ይነሳል። ወንጀል ፈጽሞ ማያውቅ ከሆነ የሰው ጸባዩ ጥሩ ነው ተብሎ የመገመት ፕሪዛምፕሽን ኦፍ ኢኖሰንስ ከሚባለው ኮንሰፕት ጋር የሚገናኝ ነው። እሷን ነገር ሉዝ ያደርጋል። አቃቤ ሕግ ግን
ማክበጃ ያነሳል። ደጋጋሚ የሚባለው ታስሮ ወጥቶ አሁንም ድጋሜ ሌላ ወንጀል መፈጸም ድጋሜ ከሚለው ነገር ሊመጣ የሚችለው ደጋጋሚ የሚባለው ተቀጦ ድጋሜ ወንጀል ፈጽሞ ሲመጣ ደጋጋሚ ወንጀሎች የሚባለው ሪሲዲቪዝም ይባላል በእንግሊዝኛ። ግን ከእንደዚህ አንፃር ደጋጋሚ የሚባለው ወንጀል ፈጽሞ ተቀጦ ያን እስራት ጨርሶ ሌላ ወንጀል ፈጽሞ ሲሄድ፣ ተደራራቢ የሚባለው ሳይመልታነስሊ በተመሳሳይ ሰዓት ሊሆን ይችላል። ቅድም ባነሳናቸው መንገዶች የተለያዩ ወንጀሎችን ፈጽሞ በአንድ ላይ የተለያዩ ወንጀሎችን ፈጽሞ ሲሄድ አንድ ላይ ክስ የሚቀርብበትና ያኛው ተቀጦ ከወጣ በኋላ ነው የሚፈጽመው ደጋጋሚ የሚባለው። ሌላ ወንጀል ፈጽሞ የሚሄዱ 3 ጊዜ 4 ጊዜ ታስሮ ወጥቶ አሁንም ከታረመበት እርምቱን ኦልሬዲ ተግባራዊ አላደረገም። ከዚህ አንጻር ነው ደጋጋሚ የሚባሉት። ስለዚህ እሱ ደግሞ ምናልባት እሱን የሚጎዳው ምንድነው? ማቅለያ ይጠቀም የነበረው ነገር ይቀርበታል። ለአቃቤ ሕጉ ማክበጃ ሆኖ ይመጣል። ሉዝ ያደርጋል። እሱ አያነሳም። ማክበጃ አቃቤ ሕግ ይጠቀምበታል። አንድ እርከን ይጨምራል ማክበጃ ሲነሳ። አንድ እርከን ደግሞ ራሱ የቻለ የቅጣት ደረጃ አለው። እሱ ቀላል አይደለም። እሱ ከፍ ስል የሚጨምርባቸው ነገሮች አሉ። እሱ ቀላል አይደለም። ምናልባት ዳኛ መለሰ እንግዲህ ጠቅላላ እናድርገውና እንግዲህ እነዚህን ህጎች ቀደም ሲል መግቢያ ላይም ብለናል። የወንጀል ህጉም እንደ መርህ የሚጠቀመው ህግን አለማወቅ ከቅጣት አያድንም። ስለዚህ ዜጎቻችን ከዚህ ላይ ምን መማር ይችላሉ? የመጨረሻ ጥያቄ ነው። ቅድም ለማንሳት ሞክራለሁ። የህጉ ዋና ዓላማ ቅድም አሁን በትንሹ ነው ያነሳሁት። የህጋዊነት መሪ የሚባለው ለምሳሌ ህጋዊነት መሪ ውስጥ የሚካተቱ ብዙ ነገሮች አሉ። ከሚካተቱ ለምሳሌ ህጎቹ አክሰሰብል መሆን አለባቸው ነው የሚለው። በአቅራቢያ የትኛውም ቦታ ሰዎች ለምሳሌ በፊት ፌዴራል ነጋሪት ጋዜጣ የሚባል ከታተመበት ቀን ጀምሮ ለሰው ደርሷል የሚባል ፕሬዘምፕሽን አለና ህጎቹ አክሰሰብል መሆን አለባቸው፣ ሰርቴኔብል መሆን ግልጽ መሆን አለባቸው፣ ማንኛውም ሰው አንብቦ ሊረዳ የሚችላቸው መሆን አለባቸው ነው። ይህ ማለት ህጉ አክሰሰብል ከሆነ ግልጽ በሆነ ቋንቋ ከተጻፈ ማንም ሰው አንብቦ ሊረዳ የሚችልበት ከሆነ ሰው ወንጀል ጥፋት ምን እንደሆነ መብቱ ምን እንደሆነ ግዴታው ምን እንደሆነ አውቆ ከዚህ ነገር ይጠነቀቃል። ካልተጠነቀቀም ከተጠያቂነት ዓላማው ከተጠያቂነት አይደለም የሚለው ነገር። ስለዚህ የማወቅ ግዴታ አለባቸው ነው ዜጎች ህጉን። ስለዚህ አሁን ይሄ አንድ ኦፖርቹኒቲ ነው ማለት ዜጎች ሊማሩ የሚችሉባቸው አንድ ኦፖርቹኒቲ ነው። ምክንያቱም ይሄ የራሱን መብት ጥቅም አሁን ቀላል ነገር አይደለም ያነሳ ነው። ምክንያቱም ወንጀል ማለት ምን ማለት እንደሆነ ኤሌመንቱ ሳይሟላ ባለመከላከሉ ሊታሰርና ጥፋተኛ ሊባል የሚችልባቸው አጋጣሚዎች ሊኖሩ ይችላሉ። ክፍተቶቹ የሉም ማለት አይደለም። ኤሌመንቱ ተሟልቶም ምክንያቱም ያ ድርጊት ምን እንደሆነ ሁሉን ነገር አውቆ ወንጀል ያልሆኑ ነገሮችም የመብትን እስከፈለክበት መጠቀም ትችላለህ። ግን ያቺ ገደቦች አሉ። ገደቧን ሳታልፍ መጠቀም የተሻለ ነገር ሊሆን ይችላል። ስለዚህ እኔ ዜጎቹ ማድረግ ያለባቸው ማለት አብዛኛውን የህግ ማወቅ የህግ ባለሙያ ግዴታና እንትን ብቻ አድርጎ ለምሳሌ የህግ ባለሙያው መተዳደሪያው ነው ህግ ማወቅ። በዳኝነት በአቃቤ ህግ በነገረ ፈጅ በጥብቅና ሰርቶ ሊበላ ይችላል። የሚያስጠይቀው ግን ህግ አለማወቅ የህግ ባለሙያውን ብቻ አይደለም። ምናልባት በምክር ማንኛውም ሰው ህግ ባለሙያ አይደለም። ህግ ባለሙያ ምናልባት ህግ ከመተርጎም ጋር ከሌሎች ከህግ ጋር የተገናኙ ነገሮች መተዳደሪያው ነው። ግን ባወቀበት እሱ ይተዳደራል፣ እንጀራው ነው። አለማወቅ ግን ሁሉንም ያስጠይቃል። እጅግ አድርጌ አመሰግናለሁ መልዬ። ክቡራትና ክቡራን ተመልካቾች እንግዲህ ዛሬ በጣም ደስ የሚል ቆይታ ከዳኛ መለሰ አባመጫ እንዲሁም ከጎባ ወረዳ ፍርድ ቤት ፕሬዝዳንት እንግዲህ ሁለቱንም ሆኖ ነው ያገለገለ የሚገኘው። ያው ታውቃላችሁ እንደ ሀገራችን በርካታ የህግ ባለሙያዎች ቢኖሩም በእንደዚህ አይነት ቦታ ደግሞ እጥረቶችም አሉ። ለወደፊት እንግዲህ አንድ ፕሬዝዳንት ምንድን ነው መሰረታዊ የሚያከናውናቸው ዳኛ ሲሆን ደግሞ የሚያከናውናቸው የሚሉትንም ነገሮች ራሱ የቻለ የተቀመጠ ነገር ቢኖርም አቻችሎ መስራትም ያው እንደ አካባቢ ሁኔታ ይታያልና ያንን አቻችሎ እየሰሩ ነው የሚገኙት። እዚህ ከፋ ቴሌቪዥን ድረስ መጥተው ለዜጎች እንደው የአቅሜን የበኩሌን አስተዋጽኦ ላበርከት በማለት የተለያዩ ሀሳቦችን ሰጥተውናል። እጅግ አድርገን እናመሰግናለን። ከእሳቸው ጋር ምናልባት ፕሮግራማችን ይሄ ብቻ አይሆንም ብዬ አስባለሁ። ሌላ ቀንም በሌላ ርዕስ ላይ ተመልሰን እንገናኛለን። ሌሎች ሁልጊዜም እንደምንለው ሌሎች የህግ ባለሙያዎች፣ አቃቢያነ ህግ፣ ዳኞች፣ ጠበቆች፣ ሌሎችም የፍትህ አካላት፣ የፖሊስ፣ የጸጥታ አካላት ከከፋ ቴሌቪዥን ጋር በመስራት ለዜጎቻችሁ መረጃ በመስጠት
ወንጀል ከመፈጸሙ በፊትም መከላከል እንዲኖር ሰዎች ደግሞ ስለ ሰብአዊ መብት አያያዝም ጭምር በደንብ እንዲያውቁ የእናንተም የበኩላችሁን አስተዋጽኦ እንድታደርጉ ወደኛ መጣችሁ ከኛ ጋር በመስራት የእናንተንም ፖሊሲዎቻችሁ ስትራቴጂዎቻችሁንም ተፈጻሚ ማድረግ ትችላላችሁና በዚህ አጋጣሚ ዳኛ መለሰንም እጅግ አድርጌ አመሰግናለሁ። ሳምንት በሌላ ርዕስ ከሳቸውም ይሁን ከሌሎች ዳኞች ጋር ተገናኝተን ደግሞ ሌሎች ሀሳቦችንም አብረን የምናራምድ ነው የሚሆነው። ፍጹም ተሾመ ፕሮግራሙን በመምራት እዚህ ቆይቻለሁኝ። ኤልያስ ኢማምና እንዲሁም በላቸው ባሮ በካሜራ በኩል አብረውን ነበሩ። ስቱዲዮ ያሉ ሌሎች ቴክኒሽያኖችን አልዘነጋንም። ሳምንቱ ያማረ እንዲሆን መልካሙን ተመኘው። ጤና ይስጥልኝ።